ሰላም ሰላም ውድ ቻናል ቤተሰቦች እንደምን አረፈዳችሁ። ይህ ዳሉል ስፖርትስ ነው። ዳሉል ስፖርት ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ የተባበሩ ትኩስና አዳዲስ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ትላንትና የእንግሊዝ ፕሪሚየር ሊግ ተካሂዶ ነበረ። ያው ሲቲ ከቼልሲ ነጥብ ተጋርቶ መውጣት ችሏል። እንግዲህ ትላንትና በተደረገው ጨዋታ ላይ እውነት ለመናገር ከሆነ አርሰናል ድል አድርጎ መውጣት ችሏል ማለት ይችላል። እንግዲህ ልዩነቱንም በ6 ነጥብ አድርጎ በ48 ነጥብ ሊጉን እየመራ ይገኛል። ማንቸስተር ሲቲ በ42 ነጥብ ይከተላል። እንግዲህ ትናንት በተደረገው ጨዋታ ላይ ፔፕ ጋርዲዮላ ስለ ዋንጫ ውድድር አስተያየት ሰጥተው ነበረ። ወደፊት ምን እንደሚመጣ ለማወቅ አስማታዊ ጥይት የለኝም እኔ አላውቅም፣ ግን በቃ ግንቦት ሲደርስ ማየት ነው የሚሆነው። አሁን የማስበው ብቸኛው ነገር ተጫዋቹ በጥሩ ሁኔታ ማገገማቸውና ረቡዕ ከብራይተን ጋር ለሚደረገው ጨዋታ ዝግጁ መሆናቸውን ብቻ ነው ሲል አስተያየቱን ገልጿል ማለት ነው። እንግዲህ ቶፕ ሲክስ ውስጥ ካሉ ክለቦች ውስጥ አርሰናል ብቻ ነው ትላንትና ነጥብን ማግኘት የቻለው ሙሉ 3 ነጥብን ማግኘት የቻለው ማለት ነው። ሌሎቹ እንዳለ ሊቨርፑልም እንግዲህ ነጥብ ጥሎ መውጣቱ የሚታወቅ ነው የሚሆነው ማለት ነው። 2-2 ነው የወጣው። አርነ ስሎትም ሁለተኛው አጋማሽ የመጀመሪያው ይልቅ ወድጄዋለሁ ሲል ተናግረው በመጀመሪያው አጋማሽ የተመራን መውጣታችን እና ምንም እድሎችን ሳንፈጥር መውጣታችን ደስ አይልም ነበር። ሆኖም በሁለተኛው 45 ግን ጨዋታውን ተቆጣጠን ጥሩ ጊዜ አሳልፈናል። በሁለተኛው አጋማሽ የተጠበቀው በትክክል አይተናል። 2 ግቦች ተሾረውብናል። ስንት አጥቂ ተጫዋቾች እንደገደሉ ስንመለከት ደግሞ ፍጻሜያችን ደካማ የሚባል እንደነበረ ማሳያ ነበረ። በየጊዜው ይህ ነገር ይጎዳናል። ሁሉም የውድድር ዘመን በመልካምና በመጥፎ ዕድል መካከል እየተለወጠ ነበርና ማሻሻል ያለብን ይህ ነው። እንደ አለመታደል ሆኖ ለጥቂት ወራት እንደዚህ ያለ ነገር እያጋጠመኝ ነው። ያጋጠመኝን ብቸኛው ወይም የመጀመሪያው ሙከራ በኛ ላይ ወደ ጎል ይቀየራልና ብዙ ጊዜ ደግሞ ባለቀ ሰዓት ውስጥ ነው ያልተጠበቀ ጎል እናገባለን፣ ይቆጠርብናል። ብቻ ከሞላ ጎደል መጥፎ አልነበርንም፣ ግን መሻሻሎች ሊኖሩን ይገባል ሲል የአርነ ስሎትም አስተያየቱን ሰጥቷል ማለት ነው። እንግዲህ ይሄ 19ኛው ሳምንት የእንግሊዝ ፕሪሚየር ሊግ በእንደዚህ አይነት ሁኔታ ተገባዷል ማለት ነው። እንግዲህ ቀጣይ ሐሙስ ሊቨርፑል ከአርሰናል ለ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይደረጋል። እንግዲህ ይህንን ጨዋታ አርሰናል በድል የሚያሸንፍ ከሆነ የሚወጣው ከሆነ አሁንም ወደ ዋንጫው ግስጋሴ ከመሄድ የሚያስቆመው ነገር የለም ማለት ነው። እውነቱን ለመናገር ከሆነ እንግዲህ ትላንትና አርሰናል ነው ድሉን ይዞ የወጣው ማለት ነው። ውድ የቻናሌ ቤተሰቦች ይህንን የስፖርት ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። ትኩስና አዳዲስ መረጃ ለማግኘት ዳሉል ስፖርት ቻናልን ሼር፣ ላይክ፣ ሰብስክራይብ አድርጉ። እናመሰግናለን።